ጤና ይስጥልን እንደምን ቆይታችኋል በያላችሁበት ዛሬ አይቼው በጣም የወደድኩትን አንድ ምርጥ አፕሊኬሽን በአይነቱ ትንሽ ለየት ያለ ሆኖ ስላገኘሁት እስቲ ላስተዋውቃችሁ መጥቻለሁ። እኔ ብዙ ነገር ስለተጠቀምኩበት እናንተ ማየታችሁት ደግሞ አሪፍ ዕውቀት እንደምትቀስሙበት ተስፋ አደርጋለሁ። አፕሊኬሽኑ ጅረት ወይም ጅረት የተባለ አፕሊኬሽን ነው። እንግዲህ ጥያቄዎቹ በተደረደሩበት መልኩ እንደ ጅረት በሚፈስ ሌአውት ስለተቀመጠ ሊሆን ይችላል ጅረት የተባለው። እዚህ አፕሊኬሽን እንግዲህ ለመንጃ ፍቃድ ተፈታኞች ወይም ደግሞ ተማሪዎች እንዲሁም ደግሞ አሽከርካሪዎችም ሊሆኑ ይችላሉ ጠቅላላ ዕውቀት ሊሰጥ የሚችል አፕሊኬሽን ነው። በይበልጥ ግን የመንጃ ፍቃድ ለሚማሩ ሰዎች ሁነኛ አፕሊኬሽን ሆኖ አግኝቼዋለሁ። እዚህ ላይ ቃሊቲ ላይ ያሉ ሙሉ ጥያቄዎች ነው ያሉት እስከ 381 አካባቢ ወደ 400 የሚጠጉ ጥያቄዎች ናቸው ማለት ነው ያሉት። ቃሊቲ ሲኬድ እንግዲህ 50 ጥያቄ ነው ፈተና ላይ የሚመጣው። ከዛ ውስጥ ከ74 ወይም ከ74 በመቶ በላይ ውጤት ከሌለን እንወድቃለን ማለት ነው። እንግዲህ ይሄን 300 ወይም 400 ጥያቄ ሰርተን ከሄድንና ስኮራችን ደግሞ እዚህ ጋር እንደምታዩት አሁን 88% ይላል። ስኮራችንን እያንዳንዱን ሴክሽን ላይ ምን ያህል ስኮር እንዳደረግን አይተን መሄድ እንችላለን ማለት ነው። እንግዲህ ወረፋ አለ። እዛ ከሄድን በኋላ ያሁን ለወረፋችንን ሄደን ደክመን ውጤት ካላመጣን ደግሞ ያ ድካም ብቻ ሆኖ ነው የሚቀረውና ከዛ በፊት እዚሁ በደንብ ተለማምደን ያለንን ስኪል እና ጋፓችንን ደግሞ ተመልክተን እንድንሰራበትና እንድናዳብረው የሚረዳ አፕሊኬሽን ሆኖ ነው ያገኘሁትና እያንዳንዱ እዚህ ጋር እኔ አሁን የሰሯቸው ብዙዎቹን ሰርቻቸዋለሁ። ለዚህ ነው አረንጓዴ ሆኖ የምታዩት። ያልተሰራችሁት ከሆነ ለእናንተ የሚመጣው ግሬ ሆኖ ነው። አሁን ለምሳሌ እዚህ ስታቲስቲክስ የምትላለች ሜኑ ላይ ስታቲስቲክስ ላይ ስትገቡ ምን ያህል አፈጻጸም እንዳላችሁ ምን ያህል እንደሰራችሁ የሚያሳይበት ቦታ ነው ማለት ነው። እና እዛ ላይ የእናንተን ዕውቀት ምን ያህል እንደሆነ ተመልክታችሁ ሄዳችሁ የጽሁፍ ፈተናችሁን መፈተን ትችላላችሁ ማለት ነው። ከላይም እንደምታዩት ባሩ ላይ ስኮሪልና 88% ይላል። 37 ዩኒቶች ወይም በምዕራፎች እነዚህ ክቦቹ ማለት ነው የተመደበ ጥያቄ ነው። አጠቃላይ ግን 381 አካባቢ ለጊዜው ጥያቄዎች ነው ያሉት። እንዲሁም ደግሞ እዚህ ራንደም የሚለው ላይ ደግሞ ራንደም ኩዌስችንስ ላይ ከ1300 በላይ ጥያቄዎች ደግሞ አሉት። በተመቻችሁ መልኩ 10 10 20 20 ወይም 40 40 ጥያቄ ስጠኝ ብላችሁ ጥያቄዎቹን መስራት ትችላላችሁ ማለት ነው። እዚህ ጋር ማንኛውም ጥያቄ ነው ራንደም ሆኖ ነው የሚመጣው። ከ1300 በላይ ጥያቄዎች አሉ እዚህ ላይ። ኮርስ ላይ ግን በትክክል ስትራክቸርድ የሆኑና በየዩኒቱ የተቀመጡ ጥያቄዎችን ነው እዚህ ጋር የምታገኙት። ስለዚህ ከላይ ጀምራችሁ ለምሳሌ የማሽከርከር ስነ ባህሪ የሚል አለ። ይሄ የማሽከርከር ስነ ባህሪ ሳይኮሎጂ፣ ቢሄቪራል ሳይንስ ጋር የተያያዙ ከማሽከርከር ጋር የተያያዙ ሐሳቦችና ዩኒቶች ያሉበት ሴክሽን ነው የላይኛው የመጀመሪያው። ከሱ ቀጥሎ ደግሞ የቴክኒክ ነው። ግዴታ አንዱን እየጨረስን መሄድ አያስገድደንም። የፈለግንበት ዩኒት ጋር እየገባን ጥያቄዎችን መስራት እንችላለን። የተሽከርካሪ ቴክኒክ ክፍሎች ላይ የውስጥና የውጭ የመኪና አካላት ላይ ያሉትን የቴክኒክ ዕውቀታችንን የምንመዝንበትና ዕውቀት የምናገኝበት የሴክሽን ነው ማለት ነው። ለምሳሌ የኢንጂን የሞተር አካላት አሉ። ኩሊንግ ሲስተም የሚባለው የማቀዝቀዣ ክፍሎች አሉ። የመኪና መቆጣጠሪያ ክፍሎች የሚባሉ አሉ፣ መሪውን ጨምሮ ፍሬም ያዝ፣ እነዚህን የመሳሰሉ የማሽከርከር ስልትን እንዲሁም ደግሞ የትራንስሚሽን ሲስተም ወይም የኃይል አስተላላፊ ክፍሎች እንደዚህ ማርሽ፣ የትራንስሚሽን እስከ ጎማው ድረስ ያለው ክፍል ማለት ነው። ሌላ ደግሞ የኤሌክትሪክ ማቀጣጠያና የኤሌክትሪክ ክፍሎች አሉ። እነዚህን መሰረታዊ ክፍሎች፣ የሉብሪኬሽን የማለስለሻ ክፍሎች አሉ፣ ተሸካሚ ሻንሲ የምንለው እና ሌሎችም አጠቃላይ ይሄ መረጃ አስተላላፊ ክፍሎች የዳሽቦርድ ላይ ያሉና ሌሎችም መኪና ላይ ያሉ በመብራትም በሌሎችም የመረጃ የሚያስተላልፉ ክፍሎች ላይ የተያዙ ጥያቄዎችን ያካተቱ ናቸው ማለት ነው። አጠቃላይ በቴክኒክ ውስጥ እነዚህ ናቸው። ብዙ ጥያቄዎች ነው ያሉት። ገብታችሁ እናንተ እንድትሰሩት ጠይቃችኋለሁ፣ እጋብዛችኋለሁ ማለት ነው። ጥሩ አሪፍ ሆኖ ስላገኘሁት ነው። ሌላው የማሽከርከር ህግና ስርዓት እነዚህ
የትራፊክ ሕግ፣ ደንብ፣ ቅጣት እነዚህን የተመለከቱ ጥያቄዎችን የያዘ ክፍል ነው። ስለዚህ እዚህ ጋርም እየገባችሁ ስለ መብራቶች፣ ስለ ትራፊክ ምልክቶች በጣም ብዙ ስለሆነ ደግሞ የትራፊክ ምልክቶች እዛ ውስጥ እየገባችሁ መስራት ትችላላችሁ። ለምሳሌ ይህን ልክፈተውና 35ኛ ዩኒት ላይ የመጀመሪያ የትራፊክ ምልክት ላይ እንደዚህ ይታያቸዋል፣ ምስሉ አለ። ይህ የመንገድ ምልክት ምንን ያመለክታል ይላል። ለምሳሌ ጥሩምባ ላይ የህዝባር ምልክት ያለበት ማለት ነው። አምቡላንስ ብቻ ሆርን መጠቀም ይችላል ነው ይላል። ሀ ምርጫ ሀ የመኪና ክላክስ ወይም ሆርን መጠቀም የተከለከለ ነው። ሐመሯ ድምፅ ማሰማት አይፈቀድም ይላል። የሙዚቃ መሳሪያ የተከለከሉ ናቸው ይላል። ትክክለኛው መልስ አሁን ይሄ የትኛው ነው ማለት ነው? ለምሳሌ ክላክስ ክልክል ነው ብዬ መልሳለሁ። በትክክል ተመልሷል። በትክክል ስትመልሱት አረንጓዴ ያበራላቸዋል። ለምሳሌ ሁለተኛው ይህ የመንገድ ምልክት ምንን ያመለክታል ይላል። እሺ በአጭሩ የእግረኛ ማቋረጫ ነው ይመስለኛል አይደለም? ወይስ ለእግረኛ የተከለከለ ነው? እስቲ የእግረኛ የተከለከለ ነው ልበል። በትክክል ተመልሷል። እሺ ወደሚቀጥለው አልፋለሁ። ይህ ምልክት ምንድነው የምታየው? በትምህርት ቤት አካባቢ በተሽከርካሪ ፍጥነት በመጨመር ቶሎ ማለፍ ይገባል የሚል ነው። አሁን ይህ ምልክት የሚያሳየው እውነት ሐሰት ነው። ስለዚህ በትምህርት ቤት አካባቢ ፍጥነትን ጨምሮ ማለፍ፣ ለምሳሌ አሁን እውነት ብዬ ልሳሳት እስቲ። ቀይ አበራብኝ፣ ልክ አይደለም ማለት ሐሰት አለኝ። ኤክስፕላኔሽን አለው ለእያንዳንዱ ጥያቄ ማብራሪያ ያለው። ብትሳሳቱ እንኳን እውቀትን እያስጨበጣችሁ እያስተማራችሁ ነው የሚሄደው የአፕሊኬሽን። ያን ነው እኔ በጣም የወደድኩለት። በትምህርት ቤት አካባቢ የተሽከርካሪ ፍጥነትን መቀነስ እንጂ መጨመር የለብንም። የትምህርት ቤት አካባቢ ሕፃናትና ተማሪዎች የሚበዙበት በመሆኑ ፍጥነትን በመቀነስና ከፍተኛ ጥንቃቄ በማድረግ የመንገድ ደህንነትን የማረጋገጥ ግዴታ ነው ይላል። ቆንጆ ነው። እሺ የዚህ ምልክት ትርጉም ምንድን ነው ይላል። አሁን ይህን ብዙ ሰዎች ባለማወቅ የሚቀጡበት ነው። ዋን ዌይ የሆነና መንገድ ለምሳሌ በአንድ አቅጣጫ ብቻ ይሆናል። ለምሳሌ ሄድና ሞል ቀጥታ ወደ ዓለም ሲኒማ የሚሄደው መንገድ አሁን ለምሳሌ ወደ ታች ብቻ ነው እንጂ ወደ ላይ መውጣት ስለማይቻል ፊት ለፊት እቺ ምልክት አለች፣ ቦሌ መንገድ ላይ ማለት ነው። አሁን በዛ መንገድ ወደ ላይ ወደ ሄድና ሞል ተቋርጦ ከሄዳችሁ ትቀጣላችሁ ማለት ነው። ስለዚህ ይሄ ምን ማለት ነው? በዚህ መንገድ መግባት የተከለከለ ነው ማለት ነው። ዋን ዌይ ይሆናል መንገዱ ማለት ነው። በትክክል ተመልሷል። ኤክስፕላኔሽን ላይ መንገዱ በአንድ አቅጣጫ ብቻ ተሽከርካሪ እንዲሄድበት ወይም ዋን ዌይ ሲሆን በተቃራኒ አቅጣጫ የሚመጣው መንገድ ላይ በመንገዱ ላይ መግባት የተከለከለ ነው ሲባል ይህ ምልክት ይቀመጣል ይላል። አሪፍ አይደለ ታዲያ? በጣም ቆንጆ ነው። እኔ ወድጄዋለሁ። ይህ ምልክት የሚያመለክተው የትኛውን ነው ይላል። መኪና የሚፈቀድበት ቦታ ነው ማለት ነው። ለሁሉም ሞተር ተሽከርካሪ መግባት የተከለከለ ነው። መኪና ማቆም የተከለከለ ነው። ታክሲ ብቻ እንዲያልፍ ነው የሚፈቀደው አይነት ነው አማራጩ። ብዙ ጊዜ መኪና የሚያሽከርከሩ ሰዎችም ረጅም ጊዜ ቆይተው እንኳን አንዳንድ ምልክቶች ግራ የሚያጋቡ አሉ፣ የማናቃቸው አሉ። ደግሞ አንዳንድ ጊዜ ብዙ ጊዜ ቶሎ የማይጠቀሙ የሌሉ ማለት ነው። ጥቂት ምልክቶች ናቸው ቶሎ የሚተከሉት። ይሄ ኖ ፓርኪንግ ማቆም ክልክል ነው፣ ነዳጅ ሞተር አጥፍተው መውረድ ክልክል ነው እና የተወሰኑ አሉ የፍጥነት ምናምን ላይ የተካተቱና በጣም ብዙ ምልክቶች ባለማወቅ የምንቀጣባቸው ምልክቶች አሉና ይህን አፕሊኬሽን ለዚህ ነው መኪናም የያዘ ሰው ቢሆን ማየት አለበት። አሁን ወደፊት ደግሞ ሲኦሲም ሊመጣ ስለሚችል እንድንዘጋጅበት ይረዳል ማለት ነውና አሁን ይሄ መኪና ባለ ሁለት እግር ተሽከርካሪ መኪና ሁሉንም ባለ ሁለት ሞተር የሚከለክል ምልክት ነው እንደምታዩት ማለት ነው። በሞተር ላይ የሚነዱ ባለ ሁለት እግር ማለት ነው ሁሉም ተሽከርካሪዎች አይቻልም ማለት ነው። ይሄ ምልክት ካለ በሞተር ላይ የሚነዳ ማንኛውም ተሽከርካሪ መሄድ አይችልም። ይሄ ምን ማለት ነው? ይሄ እንግዲህ በሁለቱ ጋፕ መካከል 70 ሜትር ነው የሚለው። ይሄ የሞተር ብስክሌት መግባት ክልክል ነው። ወደ ግራ መታጠፍ ክልክል ነው። እንግዲህ ቶሎ እየመለስኩት ነው፣ ኦልሬዲ ስለሰራሁት ነው። ወደ ግራ አልኩት፣ ወደ ቀኝ መታጠፍ ነበር። አያችኋል? ይህ ምልክት ወደ ቀኝ እንደማይፈቀድ ያሳያል ይላል።
አሳጥሮ ነው የሚያስተምረው። አሁን እዚህ ጋር ሁለት የተሳሳትኩትን ከ12 ውስጥ ሌላ ቦታ ደግሞ የተሳሳትኩትን ብቻ የሚያስቀምጥልኝን ቦታ አሳያቸዋለሁ። ይሄ በሰዓት 50 ኪሎ ሜትር ፐር አወር የእግረኛ ማቋረጫ ቦታ ማለት ነው። ይሄ ምልክት የእግረኛ ማቋረጫ ቦታ በቅርብ ርቀት እንዳለ ለአሽከርካሪው ነው የሚጠቁመው። ይሄ ፍጥነትን ቀንሰ ቅድሚያ ሰጥተህ ሂድ ነው። ወደፊት ብቻ ሂድ፣ ቅድሚያ ስጥ። ፍጥነት ቀንሰ ሂድ፣ ቅድሚያ ስጥ ነው። ይህ ምልክት በመንገድ ማቋረጫ ወይም ማጋጠሚያ ላይ ለሌሎች ተሽከርካሪዎች ቅድሚያ እንድንሰጥ ያስገድዳል ይላል። ትክክል። ስለዚህ አሁን ዩኒት 35 ኮምፕሊትድ ይለኛል፣ የትራፊክ ምልክቶች የሚለው ማለት ነው። ስኮሬ 10 ከ12 አምጥቻለሁ ማለት ነው። ግሬት ጆብ ይለኛል። አሁን አንዳንድ ጊዜ ከግማሽ በታች ስታመጡ ቀይ ትሆናለች። እቺ ራሷ እቺ ኮከብ አልክ እንደ ሜዳሊያ ምልክቷ ፐርፌክት ይላችኋል። ደግሞ ሙሉ ለሙሉ ከመጣችሁ አረንጓዴ ሆና ፐርፌክት ይላል። ቢጫ የሆነ ያሳያችኋልና እንደ ጌሚፋይድ የሆነ አፕሊኬሽን ነው። በጣም አሪፍ አፕሊኬሽን ነው። አሁን እዚህ የተሳሳትኳቸውን ጥያቄዎች ደግሞ የት እንደምናገኝ ላሳያችሁ። እዚህ ቴስት ስምትል ሜኑ ላይ ስገቡ ሚስድ ኩዌሽን ምትላለች። አሁን እዛ ውስጥ ኤክስ የሆንኳቸውን ጥያቄዎች በጠቅላላ ይከትልኛል። እዛ እየገባው ደግሞ መስራት እችላለሁ ማለት ነው። የተሳሳትኳቸውን ይሄ ነው ስኪል ጋፕን በማየት ምን ላይ ነው ጥሩ የሰራሁት ምን ላይ ነው የተሳሳትኩት የሚለውን በማየት እንድትሰሩ ይረዳቸዋል ማለት ነው። መልሳችሁ የተሳሳታችሁትን ጥያቄዎች እንድትሰሩ ይረዳቸዋል። ወይም ደግሞ ሴቭ ማድረግ ትችላላችሁ። አሁን እዚህ ጋር ቢጫ ምልክት አለች አይደለም? እሺ ቡክማርክ ማድረጊያ ነችና እሷን ደግሞ ቡክማርክ ብታደርጓት እዚህ ጋር ሴቭድ ኩዌሽንስ ምትል ውስጥ ይገባል። እዛ ውስጥ እየገባችሁ ደግሞ ምናልባት አስተማሪ ለመጠየቅ ማንበብ የምትፈልጉት ነገር ካለ ወይም ነገ መልሻ ያለው የምትሉትን ጥያቄ ሴቭድ ኩዌሽን ላይ መክተት እንድትችሉ ነው። በየሴክሽኑ ደግሞ ከፈለጋችሁ የማሽከርከር ወይ በቴክኒክ ወይ ስነ ባህሪን ወይ ደግሞ የማሽከርከር ህግ ጋር መስራት ትችላላችሁ። እስቲ በአጠቃላይ እናንተ እዩትና ምን ያህል እንደወደዳችሁት እስቲ እኔ በጣም ተመችቶኛል እንድታዩት ነው እንትን የምለው። አሁን ስኪል 87 በአጠቃላይ ያመጣ ነው። አሁን እንደነገርኳችሁ ቅድም ከ74 በታች ያመጣ ሰው ይወድቃል የጽሁፍ ፈተና። አሁን 87 ነው በአጠቃላይ። አሁን 87 ቢያመጣም ግን ስነ ባህሪ ላይ አሁን 88 ነው ያመጣው። ቴክኒክ ላይ አሁን ጥሩ ነው 90 ነው። ከሁሉም ደግሞ የሚያንሰውን ህግና ስርዓት ላይ 86 ነው። ስለዚህ አሁን እያንዳንዱ ላይ ኢንዲቴል ነው ሴክሽን ዋይዝ። እንደገና አሁን ሴክሽን ውስጥ ደግሞ ስትገቡ ደግሞ የሰራችሁትን ያልሰራችሁትን የሞከራችሁትን አኩሬሲያችሁን ካልኩሌት አድርጎ ነው የሚነግራችሁ። በጣም የሚገርመው ይሄ ነው አፕሊኬሽኑ። ለምሳሌ አሁን መብራት ምልክት አጠቃቀም ላይ 75% ነው የሚለው። ስለዚህ ጋር 75% ማመጣ ከሆነ እዚህ ጋር በደንብ መስራት አለብኝ ማለት ነው። ስለዚህ እሱስ ገብቼ ምን ያህል ነው አሁን አንድ አቴምፕት ብቻ ነው ያደረኩት። ይኸውላችሁ እዚህ ጋር ኤክስ የሆንኩትን ራሱ ያሳየኛል። እኔ የመለስኩት ይሄን ነው ትክክለኛ መልሱ ሀና ሐመሯ ነው ይላል። ስለዚህ እየገባችሁ እንድትሰሩ ያደርጋችኋል። አሁን ይሄ አንድ ጊዜ ነው አቴምፕት ያደረኩት፣ 2-3 ጊዜ አቴምፕት ቶታል አቴምፕት ስሚላለ እያደረኩኝ ራሴን ማብቃት ማሻሻል እችላለሁ። ከ60 ወይም ከ75% ወደ 100% እንዲጠጋ እያደረኩኝ መስራት እችላለሁ። ሌላ ደግሞ እንደነገርኳችሁ ማንኛውም የመኪና ላይ አውቶሞቲቭ ላይ የአውቶሞቲቭ እውቀት የሚፈልግ ሰው ተማሪም ሊሆን ይችላል እየገባ ቢያያቸው ጥያቄዎቹን በጣም አሪፍ ነው። ብዙ እውቀት ያገኝበታል ብዬ ነው የማስበው። ሌላው የክፍያ መንገድ ነው። በቴሌብር ነው የሚከፈለው። እናንተ ካልከፈላችሁ የቁልፍ ምልክት አለው። እሱን ተጭናችሁ ባይ ላይሰንስ የሚላለ እሱን ነክታችሁ ስልክ ቁጥር አለ እዛ ላይ በኢንዲቪጁዋል በቴሌብር ከከፈላችሁ በኋላ ሙሉን ኮፒ ፔስት ስታደርጉለታላችሁ። የሪሲቱን ኮፒ ብላችሁ ፔስት ስታደርጉለት እቺ የሪሲት ነምበሯን ብቻ ኮፒ አድርጎ ያስቀረዋል እሱ። ከዛ 200 ብር ነው አፕሊኬሽኑ ሙሉን ነው የሚከፍትላችሁ። ይኸውላ በጠቅላላ 1000 ምናምን ጥያቄ በ200 ብር ብቻ ነው የሚከፍትላችሁና እንደዛ ከፍታችሁ እዩት። እኔም ወድጄዋለሁ። ከዛ በኋላ እስቲ ያላችሁን ደግሞ አስተያየት ትሰጡታላችሁ ማለት ነው። እዚሁ ኮሜንት መስጫ አለ፣ እዚህ ጋር ኮንታክት አስ የሚል ስላለ እዚህ ላይ አስተያየት ትሰጣላችሁ ማለት ነው። ያላችሁን አስተያየታችሁ አስተያየት ትሰጡበታላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ